4 ኪሎ በኃይል ገባለው ሲል ከህገ መንግስት ከህግ ውጭ ስለሆነ ይጠየቃል። እሱ ጋዜጠኛ ይሁን አክቲቪስት ይሁን ፕሮፌሰር ይሁን ህግ አክብሮ እስካልተንቀሳቀሰ ይጠየቃል። ስልጣንን በኃይል ፍላጎትን በኃይል መሻትን በኃይል መተግበር ከፈለገ ለምሳሌ መሬት ከዚህ ቀደም በሆነ መንገድ አጥሮ መያዝ ይቻላል። አሁን የሚያረክሰው ካለ ማንም ቢሆን ይታሰራል። እናውቃለን። መሬቶቻችንን በህግ ይጠይቃል እንጂ ማጠር አይችልም። ህገወጥነትን ኢንተርቴን የሚያደርግ ሰዓት አንፈጥርም። ጋዜጠኝነት ወይም ፖለቲከኝነት ፓሽን ነው። እናንተ ጋዜጠኛ የሆናችሁት ውስጣችሁ ስላለ ነው፣ ስለምትፈልጉት ነው እንጂ ጋዜጠኛ ሆኜ እንደፈለኩ ሳደብና ስጠየቅ ጋዜጠኛ እኮ ነኝ እላለሁ ብላችሁ አይደለም። ፖለቲከኝነት ፓሽን ነው። ህዝብ የማገልገል የህዝብን ኑሮ ማሻሻል የመቀየር ፓሽን ነው። ፖለቲከኛ ስለሆንኩ እንዳሻኝ አይባልም። በህግና ስርዓት ውስጥ ሎ ኤንድ ኦርደር የሌለው ማንኛውም ነገር ጥፋት ነው። ይሄ ጋዜጠኝነትና ፖለቲከኝነት የወንጀለኞች ካባ መሆን አይገባውም፣ የለበትም። ሙያ ነው፣ የተከበረ ሙያ ነው። ያን ሙያ አክብሮ የሚሰሩ ሰዎች የሚከበሩበት፣ ያን ሙያ አክብሮ ሲሰሩ ቢስቱ እንኳን የሚተውበት፣ በድግግሞች ልምምድ ሲያደርጉት የሚጠየቁበት መንገድ ደግሞ ያስፈልጋል። ብዙ እኮ ምንተዋቸው አሉ። ብዙ ቅጥፈቶች እኮ አሉ ምንተዋቸው። መስመር አልፎ ሲሄድ ግን መገራት ይኖርበታል። ወንጀለኞች በመልካም እሴቶች ውስጥ እንዲደበቁ አይፈለግም። ጋዜጠኝነት መልካም እሴት ነው። ያ መልካም እሴት መደበቂያ ካባ ከሆነ ጥፋት ያመጣል። ያ በህግ መግራት አለበት። በቅርቡ አሜሪካ ነገር ህግ አወጥተዋል። በኤአይ በዲፕ ፌክ የሰውን ስም የሚያጠፉ የሚያጠለሹ ድምጽ የሚያስመስሉ ስራዎች የሚሰሩ ሰዎች በህግ ይጠየቃሉ ብሏል። ኤአይን ጠልተው እኮ አይደለም። ኤአይ የሚፈለግ ነገር ነው፣ ፋይናንስ ያደርጉበታል። ኤአይ ግን ለህገወጥ ተግባር መዋል የለበትም ነው ያሉት እንጂ ኤአይ አያስፈልግም አላሉ። ላይክዋይዝ ጋዜጠኝነት ይፈልጋል፣ ፖለቲካ ይፈልጋል። ለጥፋት ሳይሆን ለመልካም ለህግ ለልማት መዋል አለበት እና የሰብአዊ መብት እና የዲሞክራሲ ባህል ዝቅተኛ በሆነበት ሀገር፣ ውስንነት ባለበት ሀገር ሁሉ ጉዳይ አልጋ ባልጋ ነው ባይባልም በአብዛኛው የሞራል ውድቀት ያለበት ስርዓት አይደለም። ዜጎች ለምሳሌ ከዚህ ቀደም በማዕከላዊ በሚባለው ቦታ ገብተው የሚገረፉበት ስርዓት የለም። አሁን ታስረው የተፈቱት ሰዎች ለምን ተገረፍኩ አይሉም። አሁን የለም፣ እንደዛ እናደርግም። በህግ ነው የምናስረው፣ በህግ ነው የምንጠይቀው። ይሄም ሆኖ ግን እንደ ባህል ፖሊሱም ወታደሩም አቃቤ ሕጉም ምንም አይነት እንከን የለውም ብዬ ደግሞ ልናገር አልችልም። ምክንያቱም የኢትዮጵያ ባህል ራሱ ሌባ ተይዞ ዱላ ይጠየቃል ወይ የሚል ሌባ ከያዝክ መደብደብ ተገቢ ነው ብሎ የሚያስብ ባህል ባለበት ሁኔታ ሰው ሲያዝ በህግ አግባብ አክብሮ